አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩሱፍ ፈርኒቸር ቤተሰቦች እነሆ ዛሬም እንደተለመደው እነዚህን ጽድት ፍክት ያሉ እቃዎች ይዤላችሁ ቀርቤያለሁ እና እንደምታዩት በጣም ሙሉ የቤት እቃ ነው የቀረብኩት። እንዳለ ቲቪ ስታንድ አለኝ፣ ቡፌ አለኝ፣ ቁም ሳጥን አለኝ እና አልጋ አለኝ እዚህ ጋር ማለት ነው። ያው የጎደለችው ኮስሞ ብቻ ናት። ያው ሙሉ የቤት እቃ ነው የሚባለው ማለት ነው። እና ዛሬም እንግዲህ ኢንሻአላህ ወደ አዲስ አበባ ነው ይዘን የምንሄደው፣ ወደ ሸገር ነው የምንሄደው ማለት ነው። እና እስኪ በጥሞና ተከታተሉኝ ማለት ነው። ዛሬ ከነዋጋው ዝርዝር ነው የምነግራችሁ ሙሉ ለሙሉ ማለት ነው። ከነዋጋው እነግራችኋለሁ እና በወቅታዊ ሁኔታ ዋጋውንም ትንሽ እናንተም ትረዳላችሁ ማለት ነው። እና ይሄ ሜትር ከ50 አልጋ ነው ከነብረቱ ከነችፑዱ እና ሁለት ኮሜዲኖ እንደምታዩት፣ ሁለት ኮሜዲኖ ጽድት ያሉ ሁለት ኮሜዲኖች አለው እንደምታዩት ማለት ነው። ሁለት መሳቢያ ያላቸው። ይሄም ብረትና ችፑዱ ጣውላ ቤት ውስጥ ነው እና ከነብረቱ ከነችፑዱ የተሟላ የዚች ዋጋ 25000 ብር ናት ማለት ነው። ይሄ 25000 ብር ነው የዚህ አልጋ ዋጋ ማለት ነው። እና ሌዘሩም እንደምታዩት አንደኛ የሚባለው ሌዘር ነው የምንጠቀመው፣ የማይበላሽ ማለት ነው። በጣም ጽድት ያለ እቃ ነው። በጣም ውበቱም እንደምታዩት ነው እና እቃውም ጥራቱን የጠበቀና ጽድት ያለ ነው ማለት ነው። እና ይሄን ይመስላል። እስኪ ደግሞ ወደ ቁም ሳጥኑ ልወስዳችሁና ቁም ሳጥን እዚህ ጋር አለን 6 ተከፋች ቁም ሳጥን ከነ ተደራቢው አለን። በጣም ጽድት ያለ እቃ ነው እንደምታዩት። ይሄም በጣም የሚያምር ቁም ሳጥን ነው እና ትልቅም ነው ማለት ነው። ሳይዙም እንደምታዩት በሮቹም በጣም ሰፋፊ ናቸው እና በጣም ነው የሚያምረው። ይሄ ሁለት ባንድ ነው የሚከፈተው። ሁለት ባንድ ነው የሚከፈተው። ይሄ ማለት ነው ከላይ ያለውም ከስር ያለውም አንድ አይነት ነው። እዚህ ጋር ሞቺ ሱፍ መስቀያ የሚተሰርበት ነው። ይሄ እዚህና እዚህ ሱፍ መስቀያ የሱፍ መስቀያ ይደረግበትና አልተሰረበትም እና ነው ይሄ። ከዛ ይሄ ሱፍ መስቀያ ነው ማለት ነው። እዛው ቤት ነው የምንገጣጥመው ማለት ነው። ይሄ ሙሉ ለሙሉ አብዛኛው የሚጨርሰው ስራውን ለምን አሁን ለጉዞ ስለሚሄድ አሁን እንደውም ሊፈታታ ሁላ ይችላል። ሲጫማ ነው ገና ይፈታታል። ይሄ ቤት ስለማይገባልን ተፈታቶ ግን ጥጥል ብሎ ነው የሚሄደው። ከዛ ቤት ከደረሰ በኋላ ነው የሚገጣጠመውና ባለሙያ አብረን ነው የምንልከው በነገራችን ላይ እና ለዛ ነው። እና መሳቢያው እንደምታዩት ይኸው በጣም ጽድት ያለ ነው። ሌላውን ተውትና የመሳቢያው ከስር ራሱ የተጠቀምነው እዚህ ጋር ማለት ነው ወፍራሙን ነው። ከዚህ በፊት የምንጠቀመው ስሱን ነበረ። ለመሳቢያ ብዙ ጊዜ የምንጠቀመው ብዙ ሰው የሚጠቀመው ስስ ነው። እኛ ግን የምንጠቀመው በወፍራሙ ነው። እና እንደምታዩት በሩ ይሄን ይመስላል። በጣም ሰፊ ነው። ሁለት ባንድ ስለሚከፈት ይመቻል። እና ከዛ ደግሞ ይሄ ጀርባውን የተጠቀምነው ራሱ ማለት ነው ይሄ 06 የሚባል አለ። በጣም ወፍራም ነው ማለት ነው። እነዚህ በቀላሉ የሚሰብር አይደለም። ያ ስሱ ነበር ከዛ በፊት የምንጠቀመው። የሆነ ላምሌት አለ ነጭ ማለት ነው። ውበት አለው በእርግጥ ግን ጥንካሬ በጭራሽ የለውም። የሆነ ነገር ከነካው ይበሳል ማለት ነው። ድንገት መኪና ላይ ሲሄድ ራሱ በጣም ብዙ ጊዜ ስለተሰበረብኝ በዚህ የተነሳ ነው ቀይረን በዚህ የጀመርነው እና በ06 ነው እያደረግን ያለነው። ጀርባው በጣም ጠንካራ ነው ማለት ነው። እንደምታዩት እንደ መትቼ እንዳሳየኋችሁ ማለት ነው። እና በጣም ጠንካራ ነው ይሄ እንደምታዩት እንደዛ ነው። እና የዚህ ቁም ሳጥን ዋጋ ደግሞ 6 ተከፋች ከነ ተደራቢው የዚህ ዋጋ 32000 ብር ነው ማለት ነው። የዚህ ዋጋ 32000 ብር ነው ከነ ተደራቢው ማለት ነው። እና ለብቻ ለሚያዝ ሰው እንትን ሙሉ የቤት እቃ አብሮ ለሚያዝ ሰው ደግሞ አስተያየት የምናደርግላችሁ ነገር ይኖራል። ሙሉ የቤት እቃ ለሚያዝ ሰው ማለት ነው። አሁን ይሄን የምነግራችሁ ዋጋ ለብቻው ካዘዛችሁ 32000 ብር ነው የምሰራላችሁ ማለት ነው። ይሄን አንድ እቃ ብቻ ተፈልጎ ከመጣ ግን ሙሉ የቤት እቃ ከሆነ የምትፈልጉት አስተያየት የማደርግላችሁ ነገር ይኖራል ማለት ነው። እና ወደ ቡፌው ልሰዳችሁ ደግሞ እዚች ጋር የምታምር ምን ያለች ቡፌ ያለች በጣም የተመቸችኝ ቡፌ ናት። በነገራችን ላይ ቡፌ በጣም የሚያምረው እና ሳይዙም እንደምታዩት በጣም ትልቅ ነው። ሳይዙ ራሱ ትልቅ ነው። ትንሽ አይደለም። በአምስት ተከፋይ ነው የተሰራው። ከዛ በፊት እንደዚህ አይነት እቃ የምንሰራው መሀል ላይ በተሽከርካሪ እያደረግን ነበር የምንሰራው። ግን እንደውም በተሽከርካሪ ከሚሆን ይሄ እንደውም የተሻለ ነው ብዬ ነው የማስበው። ለምን ብዙ እቃ ማያዝ ይችላል። ይሄ ራሱ ተሽከርካሪው ያው ለየት የሚያደርገው ነገር በመሽከርከሩ እና ሌላ አዲስ ዲዛይን አዲስ ስታይል ስለሆነ ነው እንጂ እቃ በመያዝ ይሄ ይበልጣል ማወቅ ያለባችሁ ነገር ማለት ነው። እዚች ጋር የማይታዩ እቃዎች ማስቀመጫ ናት። እቺ የራሷ ቁልፍ አላት። እዚህ ጋር ራሷን የቻለች ቁልፍ አላት። እዚህ ጋርም እንደምታዩት ዝም ብሎ መጽሐፍት ነገር ማስቀመጫ የሚሆነው ያው የፈለገው የቡፌ እቃ ማስቀመጫ ይሆናል ከተፈለገ ማለት ነው። እና
በጣም ፏለ ነው እንደምታዩት እና ጽድት ያለ ነው እንደምታዩት። በሩ ራሱ እንደሚያካክል ያያችሁ ነው። በጣም ሰፋፊ ነው። ከስር ደግሞ ከስርም አንድ አይነት ነው። ከላይና ከስር ጋር ስፋቱ አንድ አይነት ነው። መሳቢያውም እንደምታዩት እንደዚህ በጣም ፏፏ ብሎ ቀናሽ ናቸው እንደምታዩት ማለት ነው። ጀርባውም ነጭ በነጭ ነው እንደምታዩት። ሲከፈት ደግሞ ይኸው ይሄ እዚህ ጋር እቺ ተሳብና ከዛ በኋላ ነው ወደዚህ የሚከፈተው። ለመዝጋት ስትፈልጉ ደግሞ ይኸው አለች መሸንጎር ያለች በነገራችን ላይ እዚህ ጋር ወደ ታችና ወደ ላይ ትሸነጎራለች። ከዛ በኋላ ይሄ ወደዚህ ይቆለፋል ማለት ነው። ከዛ አለቀ ተዘጋ ማለት ነው። እና ውስጡ ደግሞ እንደምታዩት ይሄ በእንትን ነው የተሰራው። ፓርቲሽኖቹ በኤምዲኤፍ ነው የተሰሩት። ኤምዲኤፍ እንግዲህ እንደምታዩት በጣም ወፍራሙ ነው። ኤምዲኤፍ ነው የተጠቀመው። እዚህ ላይ እንኳን እቃ መደርደሪያ አይደለም ያው ሰው ራሱ መቀመጥ ከችሎ እዚህ ላይ ከተቀመጠ መቻል ይችላል ማለት ነው። ማለት በጣም ጠንካራ ነው። አሁን ከዚህ በፊት እንደዚህ አይነት ሰፋፊ ስንሰራ በመስተዋት ስንሰራ ይሄ የተሰበረ ከላይ ያለው ከተሰበረ እንዳጋጣሚ ከስር ያለውንም አብሮ የሚሰሩበት አጋጣሚ አለና ያን ስለሆነ ትተናል። ፓርቲሽን አብዛኛው መጠቀም ያዙን አሁን በሰው አስተያየት የተነሳ ያው ብዙ ጊዜ ደግሞ ቀይሩልን ብለው የመጡ ስላስቸገሩ ፓርቲሽን መጠቀም ያዝነው በእንጨት ነው ማለት ነው። በኤምዲኤፍ ማለት ነው። በራሱ በኤምዲኤፍ እቃው በሚሰራበት ነው ፓርቲሽኑ እየሰራን ያለ ነው። እና ይሄን ይመስላል። ቡፌዋ ምችን ትመስላለች። እና ይሄ ቡፌ የዚህ ቡፌ ዋጋ ደግሞ 30 ሺህ ብር ነው ማለት ነው። የዚህ ቡፌ ዋጋ ለብቻ ለሚያዝሰው 30 ሺህ ብር ነው። ያው ሙሉ ቤት ዕቃ ለሚያዝሰው ደግሞ አስተያየት እናደርጋለን ማለት ነው። ቀንሳለን ማለት ነው። አስተያየት የምናደርግላችሁ ነገር ይኖራል። ግን ለብቻው ለማዘዝ የመጣ ሰው ይሄን ያው በተሽከርካሪው አንድ አይነት ነው ዋጋው። ከተሽከርካሪው ጋር ብዙም አይላይም ማለት ነው። ለዛ ነው 30 ሺህ ብር አልኳችሁ። እና እዚህ ጋር ቲቪ ስታንድ አለች። ወደ ቲቪ ስታንድ ይወሰዳችሁና ቲቪ ስታንዷ በጣም የምታምር ቲቪ ስታንድ አለች እዚህ ጋር እንደምታዩት በጣም ጽድት ያለች ናት። ያው ይሄ ቲቪ ማስቀመጫ እስከ 51 ኢንች እስከ 49 ኢንች ፋጎ ማዘዝ የሚችል ነው። እና እንደዛ ነው። መሳቢያ አላት እዚህ ጋር ከዳርና ከዳር ደግሞ እንደምታዩት ገራሚ በር አላት። በዚህ ጋር በር አላት እንደምታዩት። ከዛ ይሄ ፓርቲሽን ደግሞ እቃ ማስቀመጫ መጽሐፍ ነገር ቁርአን ነገር ምናምን ማስቀመጫ ናት። በጣም የሚያምረው ፓርቲሽኑ እንደምታዩት። ፓርቲሽኑም የተቀባነው ሙሉ ለሙሉ የተሰራበት ኤምዲኤፍ ራሱ በወፍራሙ የተሰራው እንደምታዩት እና በጣም የሚያምረው እና አብሮ እንደዚህ ሲታይ በጣም ፏ ብለዋል ማለት ነው። እንደዚህ ሲታዩ አብሮ ቤት ውስጥ ከገቡ በኋላ ደግሞ ውበታቸው የበለጠ ይጨምራል። ያው አሁን ላይ ውጭ ላይ ስለሆኑ አቧራው ምንም ስላለ ብዙ ድምቀቱ አይታይም። ድምቀቱ በጣም የሚታየው ቤት ከገባ በኋላ ነው። እነዚህ አይነት እቃዎች ቤት ከገቡ በኋላ በጣም ደምቀው ይታያሉ። በጣም ምርጥ ይሆናሉ ብዙ ጊዜ ማለት ነው። እንደውም ቤት ይሄ ቀለም ደግሞ የሚገርማችሁ አሁን እዚህኛ አቧራ ውስጥ ነው ያወጣነው። ለዛ ነው ብዙ ጊዜ ቦጋ ያለው እንጂ እየፈካ እየደመቀ ነው የሚሄደው ማለት ነው። እና ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ ቀረብኩት ይሄን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።